የኮሪደር ልማቱና ጅቦች በሚል ርዕስ እናወራለን። አሁን እንግዲህ አዲስ አበባ ከተማ አንደኛ ህዝቡ ከከተማ ወደ ጫካ እየገባ ጅቦች ህዝብ ሰው ወደ ጫካ ገብቶ ጅቦች ደግሞ ከጫካ መጥተው ከተማ ገብተዋል። በጣም አንዱ የመጨረሻ ዘመን ምልክት ይመስለኛል ዝም ብዬ ሳስበው እና በአሁኑ ጊዜ ህዝብ በጣም እየተቸገረ ነው። የአዲስ አበባ ህዝብ በጣም በሚያሳዝን ሁኔታ ችግር እንኳን የሚለው እንኳን አይገልጸውም። ችግር የሚለው ቃል አይገልጸውም። በፊት እንግዲህ ይሄ እዚህ ከተማ ውስጥ እያሉ እነዚህ ጅቦች እንኳን የሚተርፍ ምግብ ነበራቸው ማለት ነው። አሁን ምግብ ስላጡ ነው እነዚህ የሚሆኑት ጅቦቹ ማለት ነው። ሰው ጉልት ሸጦ በልቶ ጠጥቶ ያድር ነበረ። እንስሳት ደግሞ የተራረፈውን ይበሉ ነበረ። የኔ ቢጤዎችም እንደዚሁ የተራረፈው እንደዚህ እየበሉ እንደዚህ ነበረ ከተማው የሚካሄደው ስርዓቱ የነበረው ማለት ነው። አሁን ሰው ተበተነ። አብዛኛው ሰው በችግር በረሃብ እየሞተ ነው ያለው። በችግር እየሞተ በበሽታ እየሞተ ነው ያለው። በብርድ በተለያዩ ነገር አስፋልት ላይ ተኝቷል ምናምን። እንደገና ደግሞ እነዚህ እንስሶች የለመዱት ነገርም አጥተው ነው እንደዚህ የሚሆኑት ያሉት። በሌላ ደግሞ በአባባል ደግሞ የሆነ የጥሩ ነገር ምልክት አይደለም ይባላል። ከእንስሳ ወደ ከተማ ከገባ የጫካ እንስሳ ወደ ከተማ ከገባ የጥሩ ምልክት አይደለም ይባላል። ስለዚህ በአጠቃላይ የምናየው ነገር ከጥሩነቱ ይልቅ መጥፎነቱ የሚያመዝን ነው። ከተማ አስፋልት ተሰራ፣ አሮጌ ቤቶች ፈረሱ፣ ይሄ የበሰበሰው ሽንት ቤት ምናምን ሁሉ ፈረሰ፣ ታደሰ። ሽንት ቤት ሰው የራሱ ሽንት ቤት እንዲኖረው ተደረገ። ሁሉም ባይሆን ኦኬ። እነዚህ ነገሮች እያሉ ነገር ግን ክፋቱ ነው የሚብሰው ነው የምለው እኔ። የሚመጣው ያለው ችግር እንዲህ በቀላሉ የምንወጣው አይመስልም። ህዝቡ የሚወጣው አይመስለኝም። አሁን ምንድነው እየተካሄደ ያለው? ከመጽሐፍ ቅዱስ አኳያ እናየዋለን ማለት ነው። ሁሉ ነገር መጽሐፍ ቅዱስ ላይ የተጻፈ ነው። እዚህ ጌታ ኢየሱስ ክርስቶስ አስተውሉ ያለን እንደገና መክብብ መጽሐፍ ላይ ሄዳችሁ ስታነቡ ንጉሥ ሰሎሞን ምን ይላል? አንድ ነገር አስተዋልኩ ይላል። ከፀሐይ በታች የሚደረገው ነገር አስተዋልኩ ይላል። ከፀሐይ በታች የሚደረገውን ነገር ማስተዋል አለብን። ምክንያቱም ያለ እግዚአብሔር ፍቃድ ምንም ነገር ስለማይሆን ማለት ነው። ያልተጻፈ ምንም ነገር አይሆንም። አሁን የመጨረሻ ዘመን ምን እንደሚመስል እንግዲህ ተጽፎልናል። አሁን እንግዲህ ኢትዮጵያ እርሻ አርሳለሁ እያለች ነው። ያው አብይ አህመድ ከዚህ በፊትም ነግሮናል። ሞሪ አብይ አህመድ ቀልቡ ያለው በዚህ ቴክኖሎጂው ላይ እንደዚህ በማሽን አምጥተን አርሰን ይሄን ያህል የሚል ነው እንጂ ድሆችን አስነስቶ አጎሳቅሎ ሜዳ ላይ መጣሉ ብዙም እየታየው አይመስለኝም። ማለት ሰው አንድ ጊዜ ነው የሚኖረው፣ 2-3 ጊዜ አንኖርም። አንተ ተነስተህ መሬት ጥለህ ለሚመጣው ትውልድ ነው የምሰራው ብትል ይሄ አንተ መኖር ስላለብህ ማለት ነው። በአግባቡ ነው የሚሰራው። በአግባቡ ሰው ኖሮ ባለው በሚችለው ነው ለሚቀጥለው የሚሰራው እንጂ አንተ አስፋልት ላይ ተጥለህ ለምን ብለህ ነው ለሚቀጥለው። ምን ማለት ነው? ማለት መሰረታዊ ነገር ያስፈልገዋል። ለሰው ልጅ መሰረታዊ ነገር መብቱ ነው። እንደ መብት ነው እንጂ እንደ ኤክስትራ ነገር አይደለም። ስለዚህ እኔ ኖሬ ነው ከዛ በኋላ ለሚቀጥለው ትውልድ ደግሞ ይሄን አስተላልፋለሁ የምለው። መጀመሪያ እኔ መብላት፣ መጠጣት፣ መጠለያ ማግኘት አለብኝ። ከዛ በኋላ ነው ለቀጣዩ ትውልድ ማሰብ የምችለው። እኔ አስፋልት ላይ ተጥዬ ተርቤ ተጠምቼ ለሚቀጥለው ነው የምሰራው። ይሄ ትውልድን መጥረግ ነው። አንድ ትውልድን ጠርገህ የሚቀጥለው እንዲኖር ማድረግ ነው። ይሄ አግባብነት የሌለው ነገር ነው። ስለዚህ
የአብይ አህመድ መንግስት ድሆችን አፈናቅሎ ጫካ ውስጥ ከቶ አስፋልት ማንም ሰው የሌለበት እንደዚህ ጅቦች የሚፈነጩበት የሆነበት ምክንያቱ እስቲ ከመጽሐፍ ቅዱስ አኳያ እንየው። አሁንም ዛሬም ወደ ዳንኤል ምዕራፍ 7 ነው የሚሄደው። አሁን እንግዲህ ይሄ የአዲሱ ስርዓት እየተዘረጋ ነው ያለው በዓለም ዙሪያ። አሁን እርሻ በዚህ እናረጋለን እንደዚህ እናረጋለን ይላል። ድሆችን ያማከል አይደለም፣ ድሆችን የሚያይ አይደለም። ጀስት የራሳቸውን ፕሮግራም ብቻ የሚያካሂዱበት ነው። አሁን ይሄን የሚያደርጉ ሰዎች የእውነት እንደው አንቲክራይስትን እናነግሳለን ብለው ነው ወይ ብለን ካልን አይደለም። ላይሆንም ይችላል፣ ሊሆንም ይችላል። ነገር ግን እነሱ አሁን ጥሩ እየሰሩ ያሉ ዓለምን እንቆጣጠራለን፣ ዓለም በቁጥጥራችን ስር ይሆናል፣ ከዛ በኋላ ሁሉን ነገር ተቆጣጥረን እኛ እናዛለን የሚል ነው። ይሄ አሁን ወዴት ነው የሚወስደው? እንደ ቃሉ ካየ ነው ወዴት ይወስደናል? ዓለምን ተቆጣጥረህ ምንድን ነው የምታረገው? ዓለምን የሚቆጣጠር እግዚአብሔር ነው። ሰዎችን የሚያሰማራው እግዚአብሔር ነው። እንስሳትንም የሚያሰማራው እግዚአብሔር ነው። አሁን ግን የሰው እጅ ላይ እየወደቀች ነው ያለችው ዓለማችን እና ከዚህ የተነሳ በሰው እጅ ስትወድቅ ድሆችን የሚያስብ አይኖርም። ድሆችን የሚያስብ አይኖቹ ወደ ድሆች የሚያይ የሰራዊት ጌታ እግዚአብሔር ብቻ ነው። አሁን ድሆች እየተጣሉ ሌሎች የሚበለጽጉ ሰዎች እየበለጸጉ እያየን ያለ ነው። የዚህም ፕሮግራም አካሄዶች አሁን በጣም አካሄጆች በጣም እየበለጸጉ ከመበልጸጋቸው የተነሳ በጣም ኤክስትራ ነገሮችን እያገኙ እያየን ያለ ነው። በጣም በሚያስደነግጥ ሁኔታ ድሃው ደግሞ በጣም እየደኸየ ነው ያለው። በቃ ይሄ ብቱቱ እየለበሰ ልብሱ እየቆሸሸ ቆዳው እየጠቆረ ተመጣጣኝ ምግብ ከማጣትም የተነሳ ውሃ የለም። ከውሃ ከማጣት የተነሳ መጠለያ ከማጣት የተነሳ አሁን ኢትዮጵያ ውስጥ አሁን መጠለያ ከሌላችሁ ላይበርዳችሁ ይችላል። ነገር ግን ፀሐዩ ቆዳ ያከስላል። ይህንን ነው እያየን ያለ ነው። ሰው ፀሐይ ላይ ነው ተዘርግቶ የሚውለው። ማደሪያ እንኳን የተወሰነ ቢኖረው የሚበላው ስለሌለ የሚበላው ፍለጋ ሲወጣ ፀሐይ ላይ ተንቃቅቶ ነው የሚወጣው። አልተመቸውም የአዲስ አበባ ሕዝብ። እያየን ነው ያለ ነው። ስለዚህ አሁን ይሄ ምንድን ነው? በተቃራኒው ደግሞ ዋው ከተማው በቃ አብረቅርቋል፣ አድጓል፣ በጣም ውብ ሆኗል። መብራቱም ምኑም እንግዲህ አሁን መብራቱ የካሜራ ነው የሚሉ ሰዎች አሉ። እዛ ውስጥ ነው ያልገባም። ጉግል ገብቼ ማጣራ ሰው ስላልሆንኩ ከራሴ ከእግዚአብሔር መንፈስ እንጂ እንዲህ አይነት ነገሮችን ግን እነሱ መስማት ትችላላችሁ። ካሜራ ነው፣ የአዲሱ ስርዓት ነው፣ ለመቆጣጠር ነው የሚሉ ሰዎች አሉ። እና ከተማ አማረ፣ ውብ ሆነ። ግን ህዝቡ የሚበላው የለውም። የተራበ እየተቸገረ ነው ያለው። ስለዚህ ይሄ ወዴት ነው የሚወስደን ነው? ከተማ አምሮ ማማሩ ጥሩ ሆኖ ሳለ ማማሩ ላይ አይደለም ችግሩ፣ ፕሮግራሙ ላይ ነው ችግሩ። ምን ፕሮግራም ነው እየተደረገ ያለው ህዝቡ የሚለው ላይ ትኩረት እናደርጋለን። ስለዚህ ዳንኤል ምዕራፍ 7 ሄደን ስናነብ እንዲህም አለ፣ አራተኛይቱ አውሬ በምድር ላይ አራተኛ መንግስት ትሆናለች፣ እርሱም ከመንግስታት ሁሉ የተለየ ይሆናል፣ ምድሪቱን ሁሉ ይበላል ይላል። አያችሁ፣ ይበላል፣ ይረግጣታል፣ ያደቅቃትማል እያለ ይናገራል። አሁን እንዴት ነው የሚያደቃት? ይሄ ኢትዮጵያ በ77 ረሃብ እንደገባ እንደሱ ነው ወይ የሚሆነው? ህዝብ ተርቦ ነው ወይ የሚደቀው? ወይስ በሚታይ ይሄ ዲዛስተር በሚባል በመሬት መንቀጥቀጥ፣ በንፋስ፣ በምናምን እንደዚህ ነው ወይ የምትደቀው ምድሪቱ? ወይስ እንዴት ነው ብለን አይደለም። እንደዚህ እየተብለጨለጭን ነው የምንደቀው። ተብለጨለጭን እንደዚህ መብራት እያየን አስፋልት እያየን እንደዚህ ነው የምንደቀው። አሁን
አዲስ አበባ ሲታይ አሁን በጣም ከተማ በጣም እየለማ ነው። በጣም የሀብታም ከተማ ሆኗል። አሁን ድሃ የማይኖርበት ከተማ እየሆነ ነው ያለው። እነ ሪል ስቴቶች የሚያስታውቁት እንደዛ ነው። አቅም የሌለው ድሃ የሆነ ድሃ የማይሰራባት የማይኖርባት ከተማ ነው የምትሆነው ለወደፊት ማለት ነው። ሲስተም ውስጥ የገቡ ሰዎች ብቻ የሚኖሩበት ነው የሚሆነው። ስለዚህ አሁን ይሄ ድሃ ውስጥ ምንድን ነው እድል ፈንታው? እንዴት ነው የሚኖረው ወደፊት የሚለውን ስታስብ ይሄ ነው ያደቃታል፣ ይበላታል የሚለው ምድሪቱን ይበላታል። ምድሪቱን የሚበሉት ሰዎች በጣም ጥቂት ሰዎች ነው የሚሆኑ። አብዛኛው ሰው የሚጣል የሚረገጥ ነው የሚሆነው ማለት ነው። ስለዚህ አሁን ይሄ እያየ ነው ያለ ነው። አሁን ኢትዮጵያ እንግዲህ ዳንኤል ምዕራፍ 11 ላይ ሄዳችሁ ስታነቡ የመጀመሪያዋ የዚህ ሐሰተኛው ክርስቶስ ተከታይ እንደምትሆን መጽሐፍ ቅዱስ ይናገራል። እንዲያውም ኢትዮጵያውያን ይከተሉታል ይላል። ሌላ መጽሐፍ ላይ አሁን አላስተዋልኩም። ምን ይላል? ከጥቂት ሰዎች ይጀምራል ይላል። በጥቂት ሰዎች ኢትዮጵያውያን የሚከተሉት ሆኖ በጥቂት ኢትዮጵያውያን ጀምሮ ነው በኋላ ወደ ዓለም ሄደው የሚል አለ። መጽሐፉን ቆይ አረጋግጬ ሌላ ጊዜ እመጣበታለሁ። ይህ አንቲክራይስት ጥቂት ኢትዮጵያውያን እንደሚከተሉትና ከዛ በኋላ እየሰፋ እንደሚሄድ ይናገራል መጽሐፉን። አሁን ለጊዜው እንትን ብያለሁ፣ ግን እዚህ ምዕራፍ 11 ላይ ሄደን ስናነብ በወርቅና በብርም መዝገብ ላይ በከበረችም የግብፅ ዕቃ ሁሉ ላይ ይሰለጥናል። አያቸው። የሊቢያና የኢትዮጵያ ሰዎች ይከተሉታል። ከምስራቅና ከሰሜን ግን ወሬ ያውከዋል። ብዙ ሰዎችንም ይገድል ዘንድ ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይመጣል። ንጉሳዊ ድንኳኑንም በባህር በከበረ በቅዱሱ ተራራ መካከል ይተክላል። ወደ ፍጻሜው ግን ይመጣል፣ ማንም አይረዳውም ይላል። ስለዚህ አሁን በቃ አሁን ኢትዮጵያ እንግዲህ ዋና የዚህ የሐሰተኛ ክርስቶስ ተከታይ ነው የምትሆነው ነው የሚላት። ገባችሁ የምላችሁ ነገር? እኔ ሳልሆን መጽሐፍ ቅዱስ ነው የሚለው። እኔ በዚህ ልወቀስ አይገባም። ኢትዮጵያ ቅድስት ሀገር ናት፣ ኢትዮጵያ እንደዚህ ናት ብንል አይሆንም። ምክንያቱም መጽሐፍ ቅዱስ ያለው ነው የምንለው። ኢትዮጵያ የሃይማኖት መልክ ሊኖራት ይችላል። በስተመጨረሻ ግን የሐሰተኛ ክርስቶስ ተከታይ እንደምታ ይሄን ስል ግን ክርስቲያን የለም እያልኩ አይደለም። ኦል ኦቨር ግን እንደዛ ነው የሚለው። ለምሳሌ በፖለቲካው ዓለም ስትሄዱ መንግስት ሳያውቀው የዚህ ተከታይ ሊሆን ይችላል። ጦሩ ወታደሩ ለዚህ የሚሰራ ሊሆን ይችላል። እንደምናየው አሁን እያየነው እኮ ነው ያለው። ይሄ ነው በቃ እየሆነ ያለው። ስለዚህ አሁን በመጨረሻ ዘመን በቃ ምልክቶች እያየን ያለ ነው። አሁን እነዚህ ጅቦች አሁን በአባባል ደረጃ ነው ማለት የምንችለው እንጂ በጥናት ያስፈልጋል። ለምንድን ነው ጅቦቹ ወደ ከተማ የገቡት? ምክንያታቸው ምንድን ነው? ዝም ብሎ ያስፈራል ልጅ ስታስቡት ሲያስቡት። አሁን ድሮ እንግዲህ አስፋልት እኔ አይቻለሁ አንድ ጊዜ፣ እንዲያውም የዛሬ ዓመት አካባቢ ጥበቃ አለ። ጥበቃዎች አሉ አሁን አይደለ? በየመስሪያ ቤቱ በየምናምን ጥበቃው ጅብ አለ አጠገቡ እና አላየውም። እንግዲህ በመኪና እያለፍን አላየውም። በጣም ሀሳብ ሆነብኝ። ተኝቶ ሊሆን ይችላል ጥበቃው። ከዛ በኋላ በጣም ሀሳብ ሆነ። ይሄ ጥበቃው እንዴት ሆኖ ይሆን የሚል እስካሁን ድረስ እያሳሰበኝ ያለው እና አሁን ውጪ እኮ የሚቀመጡ ሰዎች አሉ፣ ጥበቃዎች ይኖራሉ። የሆምለስስ ውጭ የሚያድሩ ሰዎች አሉ። ሌሊት የሚሰሩ ሰዎች አሉ። ሌሊት ላይ እንግዲህ 10 ሰዓት ላይ ተነስተው አስፋልት የሚጠርጉ ሰዎች አሉ። በእርግጥ ጅብ እንኳን እርሊ ነው የሚሄደው፣ ከዛ 9 ሰዓት በኋላ ወደ ሰፈሩ ነው የሚሄደው። ግን ይሄ ሁሉ ነገር አደጋ ላይ ለህብረተሰቡ አደጋ ላይ አልወደቀም ወይ? እንደ መንግስት ምንድን ነው አሁን የጅቦቹ እንደዚህ ከተማ መንሸራሸር ለህብረተሰቡ አደጋ አይሆኑም? እንግዲህ ጅብ አጋጣሚውን ካገኘ ሰው ይበላል አይደል? ህፃናት ልጆች ይኖራሉ።
ከተማ ውስጥ እንዲህ መዘዋወሩ ለምንድን ነው? ራሱ መንግስት እንኳን ዝም ቢል ህዝቡ ለምንድን ነው ዝም ያለው? በሆነ አጋጣሚ አምሽታችሁ ብትገቡ እኮ በቃ አለቀላችሁ ማለት ነው። ህዝቡ እንትን ማለት አለበት፣ ለደህንነቱ መታገል አለበት። መንግስት መፍትሄ እንዲሰጥ ወይ የሚመልስበት ምክንያት ካለ መመለስ፣ ወይ የሌሊት ጥበቃ ማር፣ ወይም ደግሞ ሌላ ታሪክ መፍጠር ነው። ልክ ይሄ ውሾች ሲበዙ መርዝ ሰጥቶ እንደሚገሏቸው እነሱ ማድረግ ነው። ምክንያቱም ሰው ይበልጣላ ከእንስሳ። ስለዚህ ይሄንን ነው እንግዲህ እያየን ያለ ነው ማለት ነው። ስለዚህ የአብይ አህመድ መንግስት አንደኛ ይሄ የሐሰተኛውን ክርስቶስ መንገድ የሚያዘጋጅ ነው ብዬ ነው እኔ እንትን የምለው። ኢትዮጵያ አሁን በጣም በቀዳሚነት የምትቀመጥ ሀገር ናት። ፕሮግራም የተደረገው እንደዛ ነው። ኢትዮጵያ እንግዲህ የክርስቲያኖች ሀገር ስለሆነ የሚጸሉ ሰዎች ሀገር ስለሆነ የመጀመሪያ ፕሮግራም ያደረጉት እነሱን መያዝ ነው የሚፈልጉት። ያው መንፈስም ስለሆነ በድህነታችን ተጠቅሞ ይሄ ነው እየሆነ ያለው። ስለዚህ አሁን በደንብ በቃ እየሰራ ነው። በጣም በሚያሳዝን ሁኔታ ሌሎች ሀገሮች እንኳን ሰወር አድርገው ነው የሚሰሩት። ኢትዮጵያ በግልጽ እየሰራች እያሳየች ያለችው። አብይ አህመድ ከስልጣን መውረድ አለበት የሚሉ ሰዎች እየተበራከቱ እየበዙ መጥተዋል። ነገር ግን አብይ ከስልጣን አይወርድም። አብይ ከስልጣን የሚወርድ አይመስለኝም። ምክንያቱም እንዴት አወቅሽ ብትሉኝ፣ አንደኛ ይሄ ኮንፊደንሱ ይነግራቸዋል። ከበስተጀርባው ጠንከር ያለ ኃይል እንዳለ በደንብ ይናገራል። ሁለተኛ በሱ ፕሮግራም ተደርጎበታል። እሱ ራሱ አብይ ራሱ ፕሮግራም የተደረገ ሰው ነው። ፕሮግራም የተደረገ ሰው ነው። በቃ ይሄ የተጻፈው ይፈጸማል። በአብይ አህመድ በኩል ነው የሚፈጸመው። ስለዚህ አብይ ይወርዳል ብላችሁ እንዲያውም አሁን ደግሞ ምን ይላል 14 ቀን አልታየም፣ ስለዚህ በሞተ ሆስፒታል ገብቷል ምናምን። የድሮ ይሄ እንደ መለስ ዜናዊ እንደ አይነት እንደሆነ አይነት አድርጋችሁ የምትመኙ ሰዎች አላችሁ። ይሄ በጣም ሞኝነት ነው። አንደኛ አብይ አይሞትም። ልንገራችሁ፣ በመለስ ዜናዊ ጊዜ ያው ሰው ነው የነበረው። የሰው ሕክምና የሰው ነገር ነው የነበረው። አሁን ሕክምና በጣም የተራቀቀ ሆኗል። ምናልባት የሆነ ነገር ውስጣችሁ ለጥፈው ሊያንቀሳቀሷቸውም ይችላሉ። ሲቀጥል ፕሮግራም የተደረገበት ሰው ስለሆነ እንደነገርኳችሁ እንዲህ በቀላሉ የሚሞት አይደለም። ቢሞት መሞቱን እኔም አሁን መሞቱን አልመኝም። አንድ ሰው ይሞት አይባልም፣ እግዚአብሔር ይማረህ ነው የሚባለው አይባልም። ኦኬ፣ ሰው ይሞት አይባልም። ነገር ግን ቢሞትም ትርጉም የለውም ነው የምላችሁ። ፕሮግራም ተደርጓል ኦልሬዲ። ያው እየሰማን እኮ በጣም ብዙ አሁን ኢትዮጵያ ውስጥ እርሻ እየታረሰ ነው ይባላል። እህል በጣም ወደፊት ርካሽ ይሆናል ይባላል። ከዚህ በፊት ቡና በባህላዊ መንገድ የነበረው አሁን በዘመናዊ አድርገን በሚያስደንቅ ሁኔታ የቡና ምርት ጨምሯል ብለው ነግረውን ነበረ። ግን ቡና አሁን ኢትዮጵያ ውስጥ በጣም እየተወደደ መጥቷል። ጤፍም በዘመናዊ አድርገን በቃ ጤፍ በጤፍ እናደርጋለን ብለው አሳይተውን ነበር። ጤፍ አሁን በጣም እየተወደደ ለምንድን ነው ሲባል ኤክስፖርት ነው የሚደረገው። አያችሁ፣ ይሄ የአንቲክራይስት መንፈስ ያለበት ሀገር ለህዝቡ አይሆንም። ህዝቡ እየተራበ አሁን ወደፊት ጤፍ የሚበላ ሰው አይኖርም ወደፊት ኢትዮጵያ ውስጥ ምላችሁ። ምክንያቱም ኤክስፖርት ቡና የሚጠጣ ሰው እየቀነሰ ነው የሚሄደው። ኦልሬዲ እያየን ያለን 5 ፍሬ 6 ፍሬ እየቆሉ እየጠጡ ነው ያሉት ከውድነቱ የተነሳ ማለት ነው። ማየት ያለባቸው የድሃውን ህዝብ እኮ ነው የምታዩት። ድሃ ህዝብ አለ ኢትዮጵያ ውስጥ በጣም በቀን ይሄ በቃ አንድ የ10 ብር ጎመን የ5 ብር ቃሪያ ሽሮ ምናምን እንደምንም ብሎ እንትን ብሎ የቀን ስራ ሰርቶ ተሸክሞ ምናምን የሚያገኝ ህዝብ እኮ ነው ያለው አዲስ አበባ ውስጥ። ስለዚህ በሱ ስታንዳርድ ነው በድሃው ስታንዳርድ በዚህ ሰርተው በሚገቡ ደሞዝ ባላቸው ሀብታም የሆኑ ነጋዴ የሆኑ አይደለም የምታዩት። አብዛኛው ህዝብ ድሃ ስለሆነ
ድሃ ስለሆነ ምን ያህሉ ነው ጤፍ የሚገዛው? ጤፍ 10,000 እና ከ10,000 ብር በላይ ሆኗል። ስለዚህ ጤፍ የሚገዛ ወደፊት አይኖርም ነው የምላችሁ። በጣም እየተወደደ ነው የሚሄደው። ቡና የሚጠጣ አይኖርም ወደፊት። ኦኬ። ስለዚህ አሁን ኦልሬዲ ተጀምሯል። ኢትዮጵያ ውስጥ ስኳር ድንች አይበላም ነበር። አሁን ስኳር ድንች እየቀቀለ ሰው እየበላ ነው። በቆሎ ያን ያህል አይበላም ነው። በቆሎ እየቀቀለ እየበላ ነው ያለው። እሱንም ከተገኘ እነ ቃሪያ፣ እነ ሽንኩርት፣ እነ ቲማቲም የማይታሰብ ሆነ። ግን እንዲህ ስታዩት አሁን አስፋልቱና መብራቱ ስታዩት በጣም የበለጸገ አገር ነው የሚመስላችሁ። ይሄ የሐሰተኛው ክርስቶስ አሰራር ነው። ሰዎች አሁን የሚጠብቁት ያደቃታል ሲል ይረቅጣታል ሲል በቃ ይሄ ረሃብ መጥቶ ምናምን እንደዚህ በረዶ መጥቶ እህሉን እንደሱ አይደለም። ይሄ የሐሰተኛው የተለየ ነው የሚለው። የሐሰተኛ ክርስቶስ መንገድ የተለየ ነው። ባይዘወይ ሐሰተኛ ክርስቶስ ሲባል አንድ ሰው አይደለም፣ አንድ ሰው ነው። አሴም ታይም አንድ አይደለም። አብረው የሚሰሩ አሁን በዘመናዊ መልክ ዘመናዊ ሆነናል የሚሉ በማወቅም ባለማወቅም አብረው የሚሰሩ ሰዎች አሉ። እልፍ አላፍ ናቸው። ስለዚህ አሁን የሚመጣው ምድሪቱን ይበላታል ሲል የሚበሏት ጥቂት ሰዎች ይሆናሉ ማለት ነው። አብዛኛው የሚበላ ነው የሚሆነው። የሚበላ ሳይሆን የሚበላ ነው የሚሆነው። ስለዚህ ይሄ ነው ሐሰተኛው ክርስቶስ የብልጽግና መንግስት ይመስላችኋል። እያብረቀረቀ ነው የሚመጣው። ቦግ ብልጭ እያደረገላችሁ ነው የሚመጣው። ነገር ግን ኑሯችሁን ዞር ብላችሁ ስታዩት የምትበሉት የላችሁም። መብራት አይታችሁ ትገባላችሁ፣ ምንም የምትበሉት የላችሁም። እንደዚህ ነው ይበላታል ሲል እንደዚህ ነው እንደጠበቅ። ምክንያቱም ሐሰተኛ ክርስቶስ የተለየ ስለሆነ የተለየ ነው፣ የተለየ ህግ፣ የተለየ አቋም፣ የተለየ አሰራር የሚዘረጋ ስለሆነ አሁን አለን እያልን ምንጠፋበት ነው የሚሆነው ማለት ነው። ይህም ማስተዋል አለበት። ስለዚህ እንዴት ታዲያ ምን ይደረግ? እንግዲህ በእውቀት በመጽሐፍ ቅዱስ እውቀት እያንዳንዱን ነገር እየተከታተሉ ማወቅ፣ ማጥናት፣ መጸለይ፣ ተጠንቅቆ መጠበቅ፣ ያ እንደዛ ነው። ሌላ ምንም የሚደረግ ነገር የለም። ኑሮ ቻሌንጁ በጣም ከባድ እየሆነ ነው የሚሄደው። ነገርኳችሁ። ንጉሥ ሰሎሞን ያለውን ነው አሁንም እኔ የምንብለው። ከፀሐይ በታች የሚደረገውን ነገር አስተዋልኩ እንዳለው ማስተዋል ይጠይቃል። ስለዚህ ተጠንቀቀ። የትኛው ምን ማድረግ እንዳሌለባችሁ በሌለባችሁ። ዋናው ነገር ከዚህ ከሐሰተኛ ክርስቶስ ነፃ ለመውጣት የምትፈልጉ ሰዎች ካላችሁ አለመስረቅ፣ ከህግ በታች መሆን። እንደ ድሮ መስሏችሁ እዛም የምትሰርቁ ከሆነ በቁጥጥሩ ስር ትገባላችሁ ማለት ነው። ማለት ህግ ዋስትናችሁ ይሆናል። ሐሰተኛው ክርስቶስ መጥቶ አሁን ምዕራፍ 10 ይሄ ራእይ 13 ላይ ይገላል እንዲህ ያደርጋል ሲባል በቃ ይሄ አገር ዝም ብሎ ጠፍቶ ምናምን አይደለም እኮ እንደዚሁ እየሄድን እያለን ነው። ስለዚህ ከህግ በታች ስትሆኑ ህግ እግዚአብሔር አይደለ? የህጉ ከለላ ይሆናችኋል። ኖርማል ላይፍ ስትኖሩ ከህግ በታች ሆናችሁ መኖር፣ መስረቅ ማቆም፣ መዋሸት ማቆም፣ ሞር ከእግዚአብሔር ጋር መጣበቅ፣ የራሳችሁን ላይፍ መኖር፣ የሰው ህይወት ውስጥ አለመግባት፣ እነዚህን የመሳሰሉ ጥንቃቄዎች ደግሞ በስጋችን ማድረግ ይጠበቅብናል ማለት ነው እንጂ ኦልሬዲ የሐሰተኛ ክርስቶስ ኦልሬዲ በቃ መጥቷል። እነዚህ ምልክቶች በቃ እንደዚህ እያስተዋል መሄድ ነው። ማስተዋል እኮ ነው የሚጠይቀው ጌታ ኢየሱስ ክርስቶስ። ብዙ ጊዜ ደግሞ ደጋግሞ አስተውሉ፣ የመጨረሻው ዘመን ምን እንደሚመስል አስተውሉ፣ ይህን ምልክት ስታዩ እንዲህ ስትሉ ይላል። ስለዚህ በማስተዋል ነው እና ሁላችንም እግዚአብሔር ይርዳን። እኔም አሁን እንደዚህ ተናጋሪ ሆኜ እንደዚህ የቀረብኩት ነገም እንደሚሆን አላውቅም። በእውነት ግን አዝማች አዛይካን ተጠንቅቄ ነው የምኖር። ምክንያቱ በቃ ይሄ መጨረሻ ዘመን ኦልሬዲ እየኖር ነው ያለው። እና አብይ አህመድ መንግስት አብይ ሞትልን፣ አብይ ይነሳልን፣ አብይ ይውረድልን ብላችሁ ልባችሁን የምታደክሙ ሰዎች ዝም ብላችሁ ብትጸልዩ ይሻላችኋል። ከዚህ በፊትም ተናግሬያለሁ። የዛሬ ስንትና አብይ ወደ ስልጣን መጥቶ የትግራይን ህዝብ በድሮን ሲጨፈጭፍ ወጥቼ አብይ አይወርድም፣ አብይ ከዚህ ከኢንሳ ምናምን ቴክኖሎጂ ጋር የተቆራኘ ሰው ስለሆነ
በቃ እነዚህ እንትኖቹን እየሰማ ነው። ስሜት አልባ ናቸው። የዛሬ 5 ዓመት በፊት የተናገርኩት ነገር አሁን ሰዎች እየወጡ እየተናገሩ ነው ያሉት። ከ5 ዓመት በፊት ምንድን ነው የምትቃዠው? እቺ ሴት እየተባልኩበት ጊዜ የዛን ጊዜ እኔ ተናግሬያለሁ። ስሜት አልባ ናቸው። አሁንም የሚመጣው ቴክኖሎጂ ስሜት አልባ ነው። ስለዚህ ጨካኝ ነው የሚሆነው። እና አብይ ከነዚህ ስሜት አልባ ጋር እየተማከረ ነው አገር የሚመራው ብዬ ተናግሬ ነበረ። ስለዚህ አብይ አህመድ ይሞትልን። አብይ አህመድ ቢሞትም እንደገና የሚያንቀሳቀስ የሆነ እንትን ሊሰኩበት ይችላሉ። ተስፋ ቁረጡ። አብይ አህመድ ፕሮግራም ተደርጓል። ፕሮግራም ነው ሰውየው ራሱ። ስለዚህ አይሞትም እንትን አይልም። እንዲያውም እሱ ወደፊት እንግዲህ ያው ሞት እናስቀራለን፣ እድሜ እናስረዝማለን የሚል ቴክኖሎጂ መጥቷል። ኦልሬዲ አሉ ሰዎች እየወሰዱት ነው ያሉት። ስለዚህ እንደሱ አይነት በቃ እዚህ ውስጥ የገባ ሰው ስለሆነ እያንዳንዱ ይሄ የሚመጣው ለሰው ይጠቅማል የተባለው ቴክኖሎጂ ጠቅላላ የመጀመሪያ ተጠቃሚ የሚሆነው አብይ አህመድ። አብይ ከኛ ጋር የለም። እኔ ልንገራችሁ ብትነግሩት የማይሰማው መስሚያው ጥጥ የሆነው ከዚህ የተነሳ ነው። እነሱን ነው የሚሰማው። እነዚህ አሁን ቴክኖሎጂ ምናምን ነው የሚሰማው። ስለዚህ እንዲህ አይነት ዘመን ነው። በጣም በሚያሳዝን ሁኔታ የሚራራላችሁ ሰው አይኖርም። አሁን በዚህ በሐሰተኛው ክርስቶስ እንግዲህ በቃ ኦልሬዲ እዛ ውስጥ ገብተና የሚራራ ነገር የለም። ምክንያቱም እነዚህ ግዑዝ ነገሮች ናቸው እየተሰሙ። እውቀት እንግዲህ የአንድ ሰው እውቀት አንድ ውስጥ ይገባል። የብዙ ሰው እውቀት ተጠቅልሎ ነው የመጣው እነሱ ውስጥ የገባ ብያቸዋለሁ ከዚህ በፊት። ስለዚህ ምን አይነት እውቀት ሊኖራቸው ይችላል፣ ስሜት ግን የላቸውም። ስለዚህ ሰው አያዝንላችሁም። ከዚህ በኋላ ስትጮሁ ብውላችሁ ብታድሩ ማንም የሚያዝን፣ ምክንያቱም እነሱን ነው የሚሰማው። ኮምፒውተራይዝድ ነው የሚሆነው ሰው። ስለዚህ ሰው ስሜት አልባ እየሆነ ይሄዳል ማለት ነው። የሚያዝንላችሁ፣ የሚራራላችሁ፣ ይቅር የሚላችሁ ሰው አይኖርም ማለት ነው። ስለዚህ በቃ ዋስትና የሚሆነው እግዚአብሔርና እግዚአብሔር ብቻ ነው። ወደ እግዚአብሔር መጠጋት ነው። ቀድሞ የምታረጉትን ኃጢአት መተው፣ መስረቅ፣ መዋሸት፣ መልከስከስ፣ እነዚህ የመሳሰሉትን መተው ማቆም ነው። ንስሐ መግባት፣ ጠንቅቃችሁ መጠበቅ ነው። በቃ ኦልሬዲ እዛ ውስጥ ነው ያለነው። በሚያሳዝን ሁኔታ የጭንቅ ዘመን ይመጣል አለ ሐዋርያ ጳውሎስ። አሁን የጭንቅ ዘመን ነው እየኖርን ያለነው። በዓለም ዙሪያ ሰው ተጨንቋል። ችግር በቃ እዚህ ሲስተም ውስጥ ገብቶ ውር ከሚሉ ሰዎች በስተቀር አብዛኛው ዓለም ተጨንቆ ነው ያለው። መጨረሻ ዘመን ላይ ደርሰናል ለማለት ፈልጌ ነው። ስለዚህ በመጨረሻ የማሳስበው ነገር ምንም እንኳን የሐሰተኛው ክርስቶስ ስርዓት እየተከናወነ ቢሆንም ግን እነዚህ ጅቦች እንደው እስካለን ድረስ ከከተማው ብታስወግዱልን የኢትዮጵያ መንግስት ስለ ድሆች አምላክ አይሰሟችሁም እኮ። ይሰማችሁ አይኖርም። በቃ አሁን ብትሉ አይሰማም። አብይ አህመድ ይሰማል? አይሰማም። እንደሱ ነው የሚያደርጋቸው። አሁን ይሄ የመጣው ቴክኖሎጂ ማለት ነው። ሰው አይሰማችሁም ብትሉ የሚሰማ የለም። ግን እንደው ወደ አምላካችሁ ጸልዩ። እነዚህ ጅቦች ወደ ስፍራቸው እንዲመለሱ። እዛ ጫካ ሆነው የሚበሉት የለም። ተርበው እኮ ነው ተርበው። ምክንያቱም በፊት አያችሁ ቆሻሻ ከምናምን እያነሱ ነው የሚበሉ። አሁን እዛ ጫካ ውስጥ የሚበላ የለም። ምን ይብሉ? ሌላ እንስሳ ጅቦች አሁን እግዚአብሔር ነው የሚያሰማራቸው። ለአንበሳና ለነብር የሜዳ አህያ ወይም ደግሞ እነዚህ የተለያዩ እንስሶች ያዘጋጃል። ለጅብም እንደዛ አህያ ያዘጋጅለታል ምናምን። የዱር አህያ አሁን የኢትዮጵያ ውስጥ ያሉ ጫካ እዚህ እንጦጦ ምናምን ያሉ ጫካ ውስጥ ያሉት ግን ምንም የለም። ወይ ይሄ ምንድን ነው የሚባለው ጥንቸል፣ እነዚህ ምናምን የመሳሰሉት ነገር የለም። ስለዚህ ይሄ የአዲስ አበባ ጅቦች ከተማ ገብተው ቆሻሻ እየለቃቀሙ ነው የሚበሉት የነበረው። አያቸው። አሁን ቆሻሻ ሁሉ ተነስቷል። ጥሩ ነው ቆሻሻ አለመኖሩ።
እንግዲህ ሰው ራሱ ከዛ ተጠቃሚ ነው የነበረው። ሰው ራሱ ለምሳሌ እዚህ ጋር ጉልት አለ፣ ሽንኩርት ምናምን ይሸጣል፣ አቮካዶ፣ ሙዝ ምናምን ይሸጣል። ከዛ በኋላ ይሄ አልሸጥ ያላቸውን ለድሆች እዛ ትተው ይሄዳሉ። ድሆች ይበላሉ። ከድሆች የተረፈ ደግሞ እንስሶች፣ ውሾች፣ አህዮች ምናምኖች ይበላሉ። አህያ አልኩኝ፣ እነዚህ ጅቦች ማለት ነው። አያችሁ፣ ስምሪቱ እንደዛ ነው የነበረው። ምንም እንኳን የተሻሸቀ ኑሮ ቢሆንም ግን አትሊስት ሰውና እንስሳ ይኖርበት ነበር። አሁን ግን ሰውም እየኖረ አይደለም፣ እንስሳም እየኖረ አይደለም። ማን ነው እየኖረ ያለው? የሐሰተኛው ክርስቶስ ሲስተም ነው እየተዘረጋ ያለው። ይሄ ሰውን ገለል ያደረገ፣ ሰውን የሚያደቅ፣ ሰውን የሚያጠፋ ጌታ ኢየሱስ ክርስቶስ ሲናገር ድሆች ሁልጊዜ ከእናንተ ጋር ይኖራሉ። ድሆች ጠል የሆነ የሚረግጥ የሚያደቅ የሚለው ይሄን እንጂ ከተማ እኮ መጽዳቱ ማብረቅረቁ አይጠላም። ግን ሰው ሳይጎዳ ነበረ መደረግ የነበረበት። ኦሎቨር ይሄ በቃ ይሄ ጤና አይደለም። ሆነ አብይ አህመድ የሚሰራው ስራ የጤንነት ስራ አይደለም። በቃ ከተማ በለጸገ መብራት በመብራት ሆነ ብላችሁ ደስ የሚላችሁ ሰዎች ራሳችሁን ዞር ብላችሁ ብታዩ ይሻላል። የጤና አይደለም። ጤና ተጓድሏችሁ መሆን አለበት። ድሃ እያለቀሰ ስንት ሰው ነው ቤተክርስቲያን ሄዳችሁ ብታዩ፣ ጠቅላላ የአዲስ አበባ ህዝብ ቤተክርስቲያን ሄዶ አንጥፏል። ምንም ከተማ በለጸገ ምን ማለት ነው እኮ ሰው እኮ ህዝብ ይኸው ከተማ የሚበለጽገው የህዝቡ ኑሮ ከፍ ሲል ህዝቡ የራሱን ቤት ማጽዳት ይጀምራል። ኑሮ እኮ ስራ ሲኖረው የስራ እድል ሲከፈትለት ህዝቡ ከሰራ ህዝቡ ካገኘ ቤቱን መስራቱ አይቀርም። ለህዝብ ስራ ሳትፈጥር ከተማ እየሰራው ነው ብትል ምንድን ነው ትርጉሙ? እዛው ባለበት አሁን ለምሳሌ ስራ ሰጠኸው ቢዝነስ እንዲከፍት አረከው። ቢዝነስ ኢትዮጵያ ውስጥ ሊከፍቱ አስፋልት ላይ ወጥተው ሊሰሩ ሲሉ የዚህ ጥበቃ እየመጣ ነው የሚያባረራቸው አይደለ? መስራት አይችልም የአዲስ አበባ። ስለዚህ የስራ እድል ፈጠርክለት ወይም ደግሞ የቢዝነስ እድል ፈጠርክለት፣ ሰራ። ይሄ ሰውዬ እኮ ቤቱን አፍርሶ ማደሱ አይቀርም። እድገት የሚመጣው ከህዝቡ ከራሱ ነው መምጣት የነበረበት እንጂ መንግስት በራሱ አፍርሶ ድሆችን ወደዛ አንቅሮ ስራ የላቸው ምን የላቸው። እዚህ ኮንዶሚኒየም የገቡ ሰዎች ራሱ ምን ይብሉ የሚበላ የላቸው፣ አንጥፈዋል ቤተክርስቲያን። ኮንዶሚኒየም አላቸው ግን ቤተክርስቲያን አንጥፈው ነው የሚበሉ። እና ይሄ ሁሉ ይሄ ብለናል እኮ ይሄ ፖለቲካም አይደለም፣ የሀገር መሪነትም ሲስተም አይደለም። ይሄ የሰይጣን ሲስተም የተዘረጋ ያለው የአብይ አህመድ መንግስት የሰይጣን ሲስተም ለማለት ነው የገባሁት። በጣም አመሰግናለሁ። ቴንኪው ባይ